ጮች ያሰተናታል ካልመጣች ስራ ወዳድነትን ጀግንነትን በቃ እንደምወደው ሁሉ ደግሞ ካንተ የምጠላው ነገር አለ ወይ ጉዴ! እሺ እንስማ። ምንድነው መሰለክ? ስራ ውለህ ስትገባ ማለት ነው ጫማህን በየቦታው ነው የምታዝረከረከው። ካልሲስ የሚገርም ነው። እኔ የሚስቴን ገመና ልሸፍን ብዬ ነው እንጂ በሷ ይብሳል እንዴ። እኔ አንቺን ልንገርሻ፣ አንቺ አለሽ አይደል አንድ ቢጃማ ሳምንቱን ሙሉ የምታደርጊው ስለ አልጋችን ደግሞ ላወራ እንዴ። ይኸው አልጋችን ላይ የተነጠፈው አንሶላ ራሱ 7 ቀን አለፈው እኮ። ሰላም፣ እንዴት ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እስኪ በአዲስ ቪዲዮ እንመጣለን ሳይሆን መተናል ጋይስ። ከመጀመሪያ በፊት ዩቲዩቤን አዲስ ጀማሪዎች ነን፣ ጥንዶች ነን ጋይስ። አበረታቱን፣ ሼር አድርጉልን፣ ሰብስክራይብ አድርጉልን እና አበረታቱን ቤተሰብ። እስኪ ዛሬ አንድ ሀሳብ መጣልኝና እኔ መኝታ ክፍል ነው ያለሁት፣ እንደምታዩት አልጋዬን መኝታ ክፍል ነው ያለሁት እና ባለቤቴ ደግሞ ከልጁ ጋር ሆኖ ሳሎን ነው ያለውና እስኪ ዛሬ አንዳንድ ጥያቄዎችን እንጠያየቅ ብዬ አሰብኩኝና እስኪ ጥያቄውን አብራችሁ ተመልከቱ፣ አብራችሁ ተከታተሉ ቤተሰቦቼ። እስኪ ባለቤቴን እንጠራዋለሁ፣ አብራችሁን ቆዩ። ባባዬ ና እስኪ ዛሬ ቪዲዮ እንስራ። ባባዬ ና እስኪ ቪዲዮ እስኪ ዩቲዩብ እንስራ ብዬ አሰብኩኝ። ዝም ብሎ አንድ ሀሳብ መጣልኝና አሴት የት ነው? ውስጥ ናት። እንዴት ነህ? ደህና ነኝ። ጀምሬያለሁ ባይዘው ቪዲዮን እና እስኪ ዛሬ አንዳንድ ነገሮችን እንጠያየቅ ብዬ አሰብኩኝ። እስኪ ሀይ በላቸው ታዲያ ቤተሰቦቻችን። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰብስክራይብ፣ ላይክ፣ ሼር አድርጉልን። ይጠቅማችኋል። አድርጉልን። እሺ በዛይ ማለት ነው ቤተሰብ ልጃችን ሳሎን መጫወቻ ሰተናታል ካልመጣች እየተደባደበች ነው ያለችው እና እስኪ ለመግለጽ እንሞክራለን። እሺ ባባዬ ወደ ቁም ነገሩ ስንገባ ማለት ነው እኔ እናንተ በትዳር እስከዛሬ ድረስ ስንቆይ ኦልሬዲ ወደ 4 ዓመት እየሆነን ነው እና እስኪ ከኔ የምትወዳቸውን ነገር ንገረኝ። ከአንቺ የምወዳቸው ከአንቺ የምወደው አንደኛ ቁንጅናሽን፣ ከዛ ደግሞ ሙያሽን፣ ብቻ ብዙ ነገሮች ሙያ፣ ቁንጅና፣ እነዚህ ዋናዎቹ ናቸው። እነዚህን በጣም ነው የምወዳቸው። አመሰግናለሁ። እሺ ባሌ አንተ ባትለኝ ማለት ነው። እስኪ እኔ አንቺ ከኔ የምትወጂው ነገር ብላ አልጠየከኝም፣ ግን እኔ ልመልስልህ። እሺ አንተ የምወደው ማለት ነው እግዚአብሔርን የመለኝ ነው ጠንካራነት፣ በጣም ከምን በላይ በቃ ባልነ ከልብ ባልነት በቃ ባልነ ከልብና እሱን በጣም በጣም ጠንካራ ባል ነህ፣ ይሄን ይወደዋል። ከዛ በላይ ደግሞ የኔ አባት ወይ ቁንጅና፣ የኔ ንጉስ። መጀመሪያ እኮ ጋይስ የሆነ ነገር ሳይስባችሁ አትገቡ ማለት ፍቅር አይጀምራችሁም ማለት ነው። በጣም የምሬን ነው። የእውነት ወርቅ ነው ይሄን ይወደዋል እና ጋይስ ከዛ በላይ ደግሞ ጸባዩ ወይ በስመ አብ ወልድ የምሬን ይሄ ለማስመሰል ምናምን አይደለም። ጸባዩ በጣም ደስ የሚል ልጅ ነው። እግዚአብሔር አምላክ በዚህ ወር ያዘልቅለት። ይሄን ነው ልል የምችለው። ሁሉ ነገር ሲጀመር ምንም የሚጠላ ነገር የለህም። ይሄን ይወደዋል እና ጋይስ ልጃችን ገብታብን አቁመነው ነበር ቪዲዮውን እና አሁንም በጣም ያስቸገረችን ነው። እንተ ቤቱኝ ነበር እየቀረጽኩ የነበረው ግን አልሳካም። አሁን ደግሞ ማለት ነው ባልየው
እንግዲህ እንደዚህ እየኖርን ነው አይደለ? ማስተካከል ያሉብህ ነገሮች አሉ። እኔ በጣም ማስተካከል ያሉብህ ነገሮች፣ ከአንተ የምጠላው ነገር በጣም ብዙ ነገር አለና በጣም እንደምወድልህ ሁሉ ባህሪህን፣ ቁንጅናህን፣ ስራ ወዳድነትን፣ ጀግንነትን በቃ እንደምወደው ሁሉ ደግሞ ከአንተ የምጠላው ነገር አለ። ወይ ጉዴ! እሺ እንስማ። ምንድን ነው መሰለክ? ስራ ውለህ ስትገባ ማለት ነው ጫማህን በየቦታው ነው የምታዝረከረከው። ካልሲስ ምን አለ? ካልሲና ጫማህን እንኳን ባታለያይ፣ ካልሲውን አንድ ካልሲ ከሁለት እንኳን ይሄ ከሁለት ቦታ ከምትበታተነው አንድ ላይ እንኳን ጥቅልል አድርገህ ብታስቀምጠኝ። እኔ ዝርክርክ ከምታደርገው ነገር በጣም የሚያስጠላኝ በእውነት ነው የምልክ። የሚገርም ነው። እኔ የሚስቴን ገመና ልሸፍን ብዬ ነው እንጂ በእሷ ይብሳል እንዴ። እኔ አንቺን ልንገርሻ፣ አንቺ አለሽ አይደል አንድ ቢጃማ ሳምንቱን ሙሉ የምታደርጊው። ስለ አልጋችን ደግሞ ላወራ እንዴ። አልጋችን ላይ የተነጠፈው አንሶላ ራሱ 7 ቀን አለፈው እኮ። አንድ አንሶላ ቢያንስ እንደው 7 ቀን አንተ እንዴ ውለህ ስትገባ ማለት ነው። ውለህ ስትገባ እንኳን እኔን አልጠብ ኖ እንዴ ምን ዋምቂለት ማለት ነው። የምር ዋምቂለት ታጠብ፣ ኧረ እባክህ ታጠብ፣ እሺን አልጠብህ እያልኩት እግሩ እየሸተተ ጋር ይወጣል። ታላሚ እንዴት ልቀይረው? ይናን ሶላ በየቀኑ አንቺ ምንሽ ነው እንደዚህ አይነት ነገር ውጭ ላይ እንዴት ይወጣል? ምን ሆነሽ ነው? የራስህ ጉዳይ አንተ ተናገር። አይ እንግዲያውስ እኔ ያፈንኩትን ነገር ልንገራችሁ። አሁን ኔጌቲቭ ነገር ነው አይደል እየተነጋገርን ያለ ነው። ወይኔ ድርቅናዋን ብነግራችሁ፣ ድርቅና እሷ ያለችው ካልሆነ በፍጹም ሙቼ እገኛለሁ። በቃ እሷ ያለችው ካልሆነ በፍጹም በቃ ምን ለማለት ፈልገህ ነው? አይ አሁን የኔን ክፍተት ብለሽ ነው አይደል የተናገርሽ? ቢልስ ያንቺ ደግሞ ይሄ ቢጃማው ላይ ነሽ እንዴ? አሁን እኮ ድርቅና ባህሪሽ ላይ ነው ያለ ነው። ምን ሆነሽ ነው? ድርቅና? አዎ ድርቅ። ኧረ የራስ ጸባይ ለራስ አይታወቅም አሉ አቦ ሲተርቱ። ድርቅ በቃ እኔ ያልኩት ካልሆነ ብለሽ ድርቅ። እኔ ያልኩት በቃ እኔማ አንዳንዴ እኮ በቃ ይሁን ብቻ ግን እኔ ማለት በዚህ ደረጃ ግን ይሄን ያህል ነገር በውስጥሽ ይዘሻል የሚል ነገር ታይበናች እኔ ልጨርስ። ያንተ ጉዳይ አልቅ። ያንተ ጉዳይ ቤት አስተካክዬ ሶፋው አብሎ ሶፋው እግዚአብሔርን ነው የምላችሁ። የምሬን ጉዱ ሲነገርለት ፊቱ እንዴት እንደሚያቆጣጠር ሶፋ አስተካክዬ ቤት አድርጌ ነው ማለት። የሰው ልጅ አንድ ሶፋ ላይ ነው አይደለ ተረጋግቶ የሚቀመጠው። ትልቁ ሶፋ ላይ ይቀመጣል። ከዛ ልተኛ ብሎ ደግሞ ይሄ ከባለ 3 ሶፋ ላይ ሄዶ ይተኛል። በቃ ከዛስ ቤት ፏ አርጋ ጽፍቼ ማለት ነው ወሉዬ ወገቤ ቁርጥ እስከሚል ወሉዬ እስከ ጫማው ነው የሚገባው። ምን ትሉ እና ስራ እኮ ነው እየመጤንም ቤት ምን ነሽ ነው? እኔስ ቤት ቁጭ ብዬ ነው ሙሉ። ደግሞ እንትን እንደዚህ አስተካክል ብላችሁ እስኪ ኮሜንት ማን ነው ጥፋተኛ? ኮሜንት ላይ እስኪ አሳውቁ። ጥፋተኛውን አሳውቁ። የእውነት ነው የምላችሁ እግዚአብሔር ማን ነው ጥፋተኛ? እንዴ እሱ ግዴታ ስራ ውሎ ስለመጣ ነው። እኔስ የልጃችን ነገርስ እኔ ከወንድ ልጅ ነኝ እኮ ምን ሆነሽ ነው? እና እኔስ እንዴ አንቺ ቢያንስ የቤት እመቤት ነሽ። ቤት ነው አይደል የምትውይ? ወንድ ልጅ ቤቱን አያጸዳም ያለ ማን ነው? አይ ቤት አያጸዳም ማለት ሳይሆን ግን ምንድነው ውሎዬን ግን ልትረጂ ይገባል አይደል? እኔም ደግሞ ውሎዬን ተረዳኛ። የኔ ውሎ አንተ እኮ እንደውም ያንተ እኮ አሪፍ ነው። ያንተ አሪፍ ነው። ውለህ ትገባለህ። በቃ ውሎ ቢያንስ ሰው ጋር ነው ተገናኝተህ የምትመጣው። እኔ ከዚህ የቤት ታፍኜ ቤት ሳጸዳ ለሱ ምግብ ስሰራ ለልጅ ምግብ ስሰራ፣ ኧረ ተውት እስኪ እናቶች ነው የምትረዱት ጋይስ። ይህን ሁሉ ሳረግ እያዋልኩኝ ግን ያስተካከልኩት በሙሉ መና ነው። እና ጋይስ ማን ነው ጥፋተኛ? እስኪ ጥፋተኛውን አሳውቁን። እንወዳችኋለን። እኔ የምር ለእሷ የምትደግፉ ከሆነ እኔ በጣም ትገርሙኛላችሁ። ደግሞ ቤተሰብ እግዚአብሔርን እየገባችሁ እዩልን። ከትናንት በፊት ማለት ነው እንትን አድርጎብኝ ነበረ። ፕራንክ ሰርቶ ነበረ። የእውነት በደንብ አስለቅሶኝ ነበረ እና ያንን ብድር በቅርቡ እና የመልስ የምትመሆኑ ነው። አዎ በእውነት ነው የምላችሁ። ይሄ አይደለም፣ ይሄ እኮ ፕራንክ አይደለም። ይሄማ ኖርማል። አይ እምልሽ አሁን የኔን ገመና እንደዚህ መናገር የመልስ የምትመሆኑ ነው ወይስ? ፍረዱኝ ነው። ፍረዱኝ፣ ኮሜንት ላይ አሳውቁኝ። እንደገና ደግሞ ማለት ነው ጋይስ ይሄን ፕራንክ ሰርቼ በቅርብ አሳውቃችኋለሁ። ምን አይነት ፕራንክ ሰርቼ ጉድ እንደምሰራው ግን አሁን አይደለም። በጣም አረሳስቼ ነው የምሰራው። እና ደግሞ ጋይስ ልጃችን ማለት ገርማኛለች። እስካሁን ዝም ብላ እያዳመጠችን ያለችው እና ልጅ ያመሰግናለሁ። እና ጋይስ ጥፋቱን የማን ጥፋት እንደሆነ አሳውቁኝ። ሰብስክራይብ